ዳንስ ምናምን አሪፍ ነው አይደል? ኦኬ ነው። ድሮ እንደንስ ነበር። እኔ ወደ ስለ ዳንስ አንዳንድ ነገር ልናገር። ወደ ስቴጅ ሲመጣ እንዲህ ስደንስ ነው ኢነርጂ ማገኘው። ባለፈው የሆነ የቸርች ፈንድሬዚንግ ነበረ። ሳይነግሩኝ ነው ምንም እንደሆነ አላቅም። ከፕሌን እንደወጣው ስቴጅ ላይ ድም ሲል እኔ የብልግና ዳንሴን ያመጣሁት። ፊት ለፊት ትልቅ ወፍራም ሴትዮ ተቀምጣ ኧረ እባክህ ይቅርታ ማማ እመልሰዋለሁ። ጭራሽ አባሰው። ዳንስ ተቀይሯል። ማይ ጋድ ጭፈራ ምናምን ትወጣላችሁ። ድሮ what happened? ድሮ ወንድና ሴት እየተያየ መደነስ የት ሄደ? ታዲያስ እንዴት ነሽ? ቅድም እዛ ጋር ቁጭ ብዬ ሳይሽ ነበረ። ታዲያስ 5 ደቂቃ ካወራ በኋላ አበሻ ነሽ? ያውኑ አራዶች እውነት ፊታቸውን እኮ አያሳዩም። እኔ በቃ አሁን የማርጀቴን እያወቅኩ ነው። ወጣቶቹን ልታስደንሷቸው ስትመጡ ፊታቸውን አይሰጧቸውም። ዞር ብለው እንደዚህ ነው። ቆይ ብዬ ዞሬ ወደ ፊቷ ስመጣ ትዞራለች። እሷም የሆነች ልጅ እውነት ለ1-2 ሰዓት አብሬ ያደነስኩኝ። እሷ ፊቷን ማዞራለች፣ እኔም ፊቴን አዞሬ 2 ሰዓት አብረን ደንሰን አሁን ልጅቷን ባት አላቃትም አላዩአትና ደግሞ ኩስትሪያቸው ነው የሚገርመኝ። እንዴ ዳንስ ደስታ አይደል እንዴ? ነው ወይስ እኔ am missing the point here? እኔ በቃ ደንበኛ አበሻ ነኝ። ያሮ ነው መኮሳተሩ። it's okay. I mean መለወጥ ምናምን ያለ ነገር ነው። ግን ሲለወጥ የሆነ አዋጅ ምናምን ያስፈልጋል እውነት። ምክንያቱም ቆይታችሁ ክለብ ስትሄዱ እንደዚህ አይነት ነገር በቃ ያስደነግጣቸዋል። አሁን የአበሻ ዘፈኖች ተቀይረዋል። ድሮ አማርኛ ከሆነ አማርኛ ነው፣ በአማርኛ ያልቃል። እስክታ ተብሎ ተውደማም ያልቃል፣ ትወጣለህ። አሁን በመሀል ላይ ጃማይካ ድሮ በመንግስቱ ጊዜ የአብዮት ዘፈን ነበር የሚገባበት፣ የአብዮት መልእክት። አሁን ደግሞ የጃማይካ ነገር ይገቱበታል። ተይደማም በሰላም ተይደማም ብርቅ ያስላለ ቦምብ ያስላለ ሆነ እና ግራ ይገባል። እስክታ ነው ዳንስ ነው። የአበሻው እንደ አክታችን ምናምን ሲበለሻሽ ስለማንወድ እኔ እቀመጣለሁ ብለን ሴቶች ግን ተስፋ አትቆርጡም። እንደ የት ነው የምትሄደው? ና እንጂ ከጊዜው ጋር መለወጥ አለብህ። ስለ እድሜ ስናወራ 2 የእድሜ ጋፖች አሉ። is there any ፍንዳታ in the house? ፍንዳታዎች አላችሁ? ኦኬ ሁሉም ተጉረመረመ። ግድ የለም አሁን እንተዋወቃለን። ፍንዳታ ማለት መጀመሪያ ዲፋይን ላድርገው ለማታውቁት። ፍንዳታ ማለት አንድ ወንድ ልጅ ወይንም ሴት ልጅ እድሜዋ ከ15 እስከ 25 የሆነች ራሷን ዘመናዊ ለማድረግ የምታደርገው ሩጫ ለወንድ ፈነዳ ሲባል ለሴት ደግሞ ፈነዳች ይባላል። አዎ የፍንዳታ መለያዎች። ናይት ክለብ ወጥተሽ የምትወጂ ሙዚቃ ሲመጣ ከተቀመጥሽበት መቀመጫ ጀምረሽ ዳንስ ፍሎሩ ድረስ እያልሽ ከሄድሽ according to my data you are ፍንዳታ። ሁለተኛ
ጸጉርሽ ቆንጆ እንዲሆን ፈረንጆቹን ለመምሰል ብለሽ ጸጉርሽን ቀለም ተቀብተሽ ወይ እንደ ነጮቹ ብሎንድ ሆኖ ብሎንድ እንዳልሆነ ወይ እንደ አበሾቹ ጠቁሮ አልጠቆረ እንደው መሃል ላይ ሶስ ያነሰው ፓስታ መስለሽ ከሄድሽ according to my data you are ፍንዳታ። ሶስተኛ ከኢትዮጵያ ከመጣሽ በቅርቡ ነው። እንግሊዘኛ አትችይም፣ ግን አማርኛ ለመርሳት ትሞክሪያለሽ። በመሃል ራስሽ የፈጠርሻቸውን እንግሊዘኛ ያያወጣሽ ለምሳሌ ማይ ጋድን አይ ስዌርን እያልሽ ሰው ግራ የምታጋቢ ከሆንሽ according to my data you are ፍንዳታ። የተረሳ እኔ ማንንም አልረሳም። አይዟችሁ አንድ የተረሳ ግሩፕ አለ። ትልቅ ሆኖ መፈንዳት የማያቆም እድሜው ሄዷል፣ ግን መፈንዳቱን አያቆምም። እነሱ ታዲያ እድሜያቸው የተገነባ ስለሆነ ፍንዳታ ሳይሆኑ ግንባታ ነው የሚባሉት። ውጥርጥር ያደረገ ሱሪ አድርገሽ ጸጉርሽን ፍሪዝ አድርገሽ ቋ ቋ ቋ ቋ ቋ ቋ እየሄድሽ ስትሄጂ ከኋላ ወንዳይቶሽ ውይ ነፍሷ አፈር በበላውልሽ ሲልሽ ዞር ስቲ አፈር ቢ ካለሽ according to my data you are ግንባታ። ወጣት ለመሆን በጣም ትጣጣራለህ። ቦርጭህ እዚህ ደርሶ ወጣት ለመሆን ጥብብብ ያለች ቲሸርት ለብሰህ ቲሸርቱ ላይ የጃንሆይ ስላለበት እኛን የመሰሉ ንጉስ በቦርጭህ ወጥረህ ሰው ቲሸርቱን ሳይ ማን ነው ይሄ ታይሰን ነው የምትል ከሆነ according to my data you are ግንባታ።